I always say I don't think I should be giving advice, but I can tell what I think worked for me. ለእናንተ በሚሰራበት መልኩ ውሰዱት። የትኛውም ሮል ላይ የትኛውም ፖዚሽን ላይ አሁን ላይ እንዲያውም እንዳልኩሽ አሁን ከቻሌንጁ አንፃር ማሰብ ጀመርኩኝ እንጂ ቀንሼ ዜሮ የሆነች ነገር ቀንሼ ሳስቼ ያስቀረውት ነገር የለም። ከኔ 100% ሰጣለሁ and I have never expected anything, so I don't get disappointed much. አዲስ አበባ ዩኒቨርሲቲ ከፈለገ የነበረውን ደሞዝ እኔና አዲስ አበባ ዩኒቨርሲቲ እናውቀዋለን። ስወጣ ያንን እጥፍ በዶላር ተከፍሎ ነው የጀመርኩት። የመጀመሪያ ስራ እንዳልኩት ብር ፈልጌ ስለሆነ የትኛውም ቦታ ላይ ሲሄድ ያስቀመጥኳቸው ኤክስፔክቴሽኖች በጣም ቀላል ናቸው። I give my all and I don't expect significant ነገር አልጠብቅም። ግን ደግሞ that doesn't mean I'm a fool ማለት አይደለም። my former boss ምን ይላል? ያመንሽበትን ነገር ከመናገር ወደ ኋላ ማትይሰው ይላል። ልታሳምኚኝ ይገባል ለምን ያ መሆን እንደሌለበት ሶ ይላል አለቃዬ። አንቺ ያመንሽበትን ነገር ነው እንጂ የምትሰሪው ያላመንሽበትን ነገር አንቺን ለማሰራት ስራ ነው ለኔ የሚሆነው። ተነጋግረን really this is how it works ብሎ ከተማመንን ግን እንሰራለን። Please enjoy your work. You have to have fun. You have to love your work. The best way to measure if you're enjoying what you're doing is, do you sleep easily at night? I do, because I love what I do. I am so exhausted and what I do ከህሊናዬ ጋር አልጣለም። ስለዚህ ሌላኛው መመዘኛችሁ is what you're doing against your values. ለኔ too much depends on every individual አይደል? እንዳደምሩት ብያለሁ። አሁን ደምሬ ልንገራችሁ ከፈለጋችሁ over 15 years በላይ ነው የኔ experience with certain experience, certain maturity, certain እንትን የምታገኘው አለ whether it's 15, 20 or 10 years or 5 years. Whichever it is, you have to define that for you. You have to set that goal. መጀመሪያ challenge yourself and let me have this conversation with you when you have that, challenge in terms of, then it becomes sometimes የራሳችንን capacity build ማድረግ። እኔ personally ለኔ that was it እንዳልኩት ነው። It took maturity for me to do what I don't want to do and a lot of convincing from my boss. But that changed with maturity ብዬ አስባለሁ። ለካ አንዳንድ ጊዜ I don't have to love ቅድም እንዳልኳቸው I enjoy my work but I don't have to love everything. አመሰግናለሁ። ሀና እባላለሁ። ያው ከኦሮሚያ ባንክ ነው የመጣሁት። እኔ የምጠይቅሽ ደግሞ ምንድነው ዲጂታል ላይ እንደመስራቴ እንዴት ነው ወደ ዲጂታል እናመጣው የምንችለው ካፒታል ማርኬቱን እንዴት አድርገን ከምንሰራው ስራ ጋር ልናገናኘው እንችላለን ነው ወይስ ስፔሻሊ ኢትዮጵያ ላይ ምናልባት ሶሪ አቋረጥኩሽ ይቅርታ ኮንቲኒው ማለት በደንብ መስራት አለበት ብዬ ስለማስብ እሱን በደንብ ታብራሪኝ ደስ ይለኛል። እንዲህ ብዬ ለበለውና ሞር ጥያቄውን እስኪ ስመልሰው ካሳሳትኩት ደግሞ እያስተካከልሽኝ እየታረምኩ ሄዳለሁ። የኤክስቼንጁን ቢዝነስ ኤክስፕሌን ላድርገውና ምናልባት because it's your space በተለይ አሁን የምትሰሪበት ኤሪያ የዲጂታል ስፔስ ጋራ ስለሆነ you would know more from that angle. ግን let me explain የኤክስቼንጁን ቢዝነስ particularly ኤክስቼንጁ እንዴት ነው የሚሰራው የሚለው I think ቀደምም ብያለሁ ስራችንን ከፍ እናደርገውና ይገዝፋል እንጂ በፊት ይሰራ የነበረውን ስራ እኛ ያደረግነው ቴክኖሎጂ ፕሮቫይድ ማድረግ ነው። ሶ የኛ ስራ ኮር ስራችን እውነት ወደ እንዲቅልል አድርገን ጭምቅ አድርገን ብናመጣት ቴክኖሎጂ ፕሮቫይድ ማድረግ ነው። የማቺንግ ኢንጂን የምንለው ወይንም ደግሞ ባየር እና ሰለሩ አናኒመስሊ ሳይተዋወቁ ኤክስቼንጁ ላይ ሰብሚት በማድረግ ትሩ አገናኛ አካሎች ሰብሚት የሚያደርጉት ሴኩሪቲ የኛ ሲስተም ላይ በሆነ አልጎሪዝም በቀላል ስናደርገው በፕራይስ እና በታይም ማች አድርጎ ኤክስኪዩት እንዲደረግ የመላክ ስራ ነው የሚሰራው። ሶ that's the core function. ያንን ግን ለማድረግ እንደው ብሬክዳውን ስታደርጊው ሰው ያስፈልጋል፣ ካፓሲቴት ማድረግ ያስፈልጋል፣ አዲስ ስለሆነ ህጎች ያስፈልጋሉ። እንዴት ነው ያንን ነገር የምንሰራው ብሎ የሚያስፈልግ ይኖራል። ከዚያ በተጨማሪ ደግሞ ቀደም ያልኳቸው ነገሮች አሉ። ለምሳሌ ኢኮሲስተም ብዬ ቀደም የነካኳቸው and then that brings us to የናንተ ቢዝነስ ምንድነው፣ እንዴት ነው እዚህ ጋር ሰፖርት የሚደረገው ወይንም ደግሞ ይሄ ስፔስ ሪሊ ለኛም ለናንተም እንዴት ይሆናል የሚለውን እንግዲህ ካህና ካንቺ ሞር ሰማለው ማለት ነው። ምንድነው የአገናኝ አካላት የምንላቸው ይሄ ብሮከርስ ብለን የምንላቸው
ከገዢ ወይንም ከሻጭ የሽያጭ ወይንም የግዢ ኦርደር ይቀበሉና ያንን ኦርደር በሚያስፈልገውን ነገር አሟልተው ሰሚት ያደርጉታል። ግዢ ከሆነ ሰውየው ብር ያስፈልገዋል አይደለ? ይሄ ደግሞ የት ነው የሚቀመጠው? ባንኪንግ ሲስተሙ ላይ ነው የሚጠቀመው። ኢማጂን እኔ አሁን ባለው ቀላል ስላልሆነ ሄጄ ብር አክቹዋሊ ዲፖዚት ነው የማደርገው። ግን የእናንተን ዩ ሪማይንድ ሚ የኦሮሚያ ባንክ እንግዲህ ምንድን ነው የሚጠቀመው የዲጂታል ቴክኖሎጂ ወይም ደግሞ የሞባይል ባንኪንግ ምንድን ነው የምትጠቀሙት? ስም አለው ኦሮ ዲጂታል። ሶ ፎር ኤግዛምፕል ከዛ ጋር ከስተመር ከዛ አካውንቱ ላይ አለው ብለን እናስብ። ሲምፕሊ እንዴት ትራንስፈር ማድረግ ይችላል ወደሚገዛበት አካውንት? አሁን ባለው ኢትስ ማኑዋል። ሶ ያንቺን ስራ እንግዲህ በዚህ እንነካዋለን ማለት ነው። ሶ how can you make it efficient for an investor and create a business for you? Obviously it has to make sense for you as well. ያንን አድርጎ እንዴት አድርጎ ነው ኢዚሊ ካሹን ትራንስፈር አድርጎ አክሲዮኑን የሚፈልገውን በቀላሉ መግዛት? because it's always a time sensitive ጉዳይ ነው አይደለ? ዛሬ የሆነ ኢንፎርሜሽን አግኝተሻል፣ ስለዚህ ያንን ተጠቅመሽ ውሳኔሽን ልታደርግ ይቻለሽ። ግን ታይም ላግ የሚያደርግብኝ ከሆነ ብሬን ከባንክ አውጥቼ ወደ ባንክ ትራንስፈር ለማድረግ ሲስተም ስለሌለ ፊዚካሊ የማደርገው ከሆነ it takes a bit of time። ግን የእናንተ ስራና የእናንተ ስፔስ የሚያመጣው ኤፊሽንሲ ኢፌክቲቭነስ ካለ ያንን ፕላትፎርም እንዴት አፕስኬል አድርገ ነው ለሌላ እንጠቀመው እንችላለን። ለካፒታል ገበያ ኢኮሲስተሙ ላይ እንዴት እንጠቀመው እንችላለን? ከኔ በበለጠ I'm sure Hannah you would know your own business, so you would be able to guide us, በምን መልኩ ይደረጋል የሚለውን። ግን ኮር ቢዝነሳችን የኤክስቼንጅ ቢዝነስ ወይንም ደግሞ የካፒታል ገበያ ቢዝነስ ፕሪቪየስሊ ባክ 60 years ምናምን ብናወራ ኖሮ ወረቀት ነበረ። ኢትስ ትሬዲንግ ፍሎር የሚሉት ቀልድም አልነበረም። ዋይት ቦርድ አለ፣ እዚህ ገዢው ገዛለው ብሎ አውትክራይ አለ፣ ይጮሃል። አሁን ያ ነገር የለም። አሁን ላይ because it's very technology based ቴክኖሎጂ ዲፔንደንት የሆነ ሲስተም ስለሆነ ኦርደራችን ኤሌክትሮኒካሊ ነው፣ ብሮከሮቹ ሰሚት የሚያደርጉት ኤሌክትሮኒካሊ ነው፣ ኢንቨስተሩ ሰሚት የሚያደርገው ኤሌክትሮኒካሊ መሆን ይችላል፣ ፔመንት የሚፈጽመው ሰው። ያንን ሁሉ ኤኮሲስተም ቢልድ የማድረግና ገበያውን ኤፊሽንት የማድረግ ጉዳይ it's really about understanding our capability in digital technology both in finance and in the exchange and be able to capitalize that. maybe ጥያቄውን ካልመለስኩት እስኪ ሪዲፋይን አድርጊልኝና መቀጠል እንችላለን ኮንቨርሴሽኑን። አይ መልሰሽልኛል። አክቹዋሊ እንዴት እናምጣው ነው ያለው የኢትዮጵያ ከዲጂታል ጋር ያለው ነገር ትንሽ እና ዩዜጃችን I think that's more you እንዲያውም እስኪ ኤክስፕሌን አድርጉልኝ። like how do you guys engage, how do you make, because አብዛኛው ሰው ስልክና ሞባይል አለው ግን ዲጂታል ሊትረሲ ወይንም ደግሞ ፋይናንሻል ሊትረሲው እና ያንን አውቆ ኢንቨስት ሴቭ የማድረግም ሊሆን ይችላል። ኤክስክሉድ ኤክስቼንጅ ያንን እንዴት ነው እናንተ የምታመጡት? and I think it's more እንዲያውም እኛ እንደ ኤክስቼንጅ እና እንደ ኒው ካመር እንደ ኒው ቤቢ in the block I think we learn from you as opposed to us teaching anyone. እንዴት እንደምትሰሩት በማየት ነው እኛም የምንማረው and we're always honestly we're always learning from the financial sector. It's a two-way business. እናንተም ሰዎችን ጥሩ አፕ፣ ጥሩ አፕሊኬሽን፣ ጥሩ ፕላትፎርም አቅርባችሁ እንዲጠቀሙ ለማድረግ የምትገፉትን ያክል what worked for you, what didn't work for you ከዛ እየተማርን ነው እኛም ለመቀየር የምንሞክረው ማለት ነው። ግን we have to appreciate ሁሉም ነገር በዚህ ብቻ ሶልቭ ይደረጋልን ብለን እኛም አናምንም እና አይኖ እናንተም እሱን እንደማታስቡ ብዬ አስባለሁ። ሶሪ ከሆነ አቋረጥኩሽ። አመሰግናለሁ። አዲስ ኃይል ይባላል። በእናት ባንክ የሲኒየር ዲጂታል ባንኪንግ ቢዝነስ ኦፊሰር ነኝ። ስለመጣሽ ኤክስፒሪየንስሽን ታጋሪ ስለመጣሽ በጣም ደስ ብሎኛል። የመጀመሪያው ጥያቄ ምንድነው ያው የዲጂታል ባንኪንግ ላይ ስለሆነ የምሰራው ምንድነው አሁን ኤአይ በጣም ዶሚኔት እያደረገ ነው ማርኬቱ ላይ ነው። ባንኪንግ ኢንዱስትሪ ላይ እንደገና ካፒታል ማርኬቱ ላይ ምን አይነት ወደፊት ምን አይነት ነገር ሊያመጣ ይችላል? እኛስ አሁን ስራው ላይ ያለን ሰዎች በምን አይነት ወይ ነው እዛ ላይ ኤንጌጅ አድርገን ማርኬቱ ላይ ኮምፒት ማድረግ የምንችለው የሚለውን ነገር እንድትመልሽልኝ ነበረ። That's far off from where I am. Again, let me try to address it as I understand it where it is now ማለት ነው። Every part of our life ላይ አሁን especially me and I'm sure everyone does this report አዘጋጁ ሲባል my god Gemini my friend
እንትን አዘጋጁ ሲባል you know at least I get the draft and then I amend it to what I want it to be. That's to a level of how easy it has made our life in a way, but it has also disrupted our life in a way. አንዳንድ ጊዜ አላስብም ሁሉ ላለሁ ማሰብ አቆምኩ እንዴ ላለሁ you know my ስራ is ጥያቄውን ማሰብ ነው እንጂ ከዚያ በኋላ እንዴት መሰራት አለበት የሚለውን አቁሜያለሁ። But I guess that's where the world is going and we have to understand it both ways, from a disruption point of view ምንድነው እያመጣ ያለው የሚለው as well as from positive side ምንድነው really ለኛ it's always የትኛውንም ቴክኖሎጂ is about ምን ያክል ኤፊሽንሲ ጨመረልሽ ምን ያክል you know major life easy የሚለው ነው የምናየውና አሁን ላይ I don't think we have really explored in depth, honest የሆነ መልስ ስመልስ ማለት ነው explored it in depth for me to say particularly ካፒታል ገበያው ላይ ኢምፓክቱ ምን ይሆናል እንዴትስ ልንጠቀመው እንችላለን የሚለውን to depth explore አድርገናል ብዬ አላስብም። ግን I don't think it's only capital market. I don't think other sectors including the banking sector really has gone to that depth to see እንዴት አድርገን ነው ኤክስፕሎር አድርገን የምንጠቀመው ወይንም ደግሞ ሪስኩን ሚቲጌት የምናደርገው የሚለውን ያየነው አልመሰለኝም። በሪስ ናቹራል አይደል አሁን ያለንበት ስቴጅ as a country አሁን ያለንበት ስቴጅም አሁን ያለንበት ኤንቫይሮንመንትም በዛ ያክል ሌቭል ኤክስፖዝድ ነኝ ብዬ አላስብም። but you know ትንሽ going forward I think people are now exploring ምንድነው ኢምፓክት የሚለውን ኤክስፕሎር እያደረጉ ነው። the same thing with us as well. We've started looking at DLT, so blockchain technology, because it uses AI. We're trying to see how we can use that for the exchange as well. ምንድነው የሚለውንም ለማጥናት እየሞከርን ነው። I know we've finalized a study to understand really what it is. ግን አሁን ላይ and stage of the market ለጊዜው ፓርክ ያደረግናት ነገር ነች ብለሽ ያሽልን ማለት ነው። ሌላኛው መምሻት የጠየቀች ጥያቄ ሆኖ በፐርሰናል ላይፍ ላይ ለኛ ምንድነው የምትመክሪኝ? አሁን አንቺ ያለፍሽባቸው ቻሌንጆች አሉ እና እነዛ ነገሮች ሁሉ በቃ እናት ነሽ፣ ጥሩ በጣም ትልቅ ደረጃ ላይ ያለሽ ሰራተኛ ነሽ፣ እንደገና ደግሞ ብዙ ነገሮች ላይ እንጌጅ እያደረግሽ ያለሽው እና እንዴት አድርገን ነው እኛ እንደዚህ አይነት ነገር ላይ መድረስ የምንችለው? I don't know if I should. I always say I don't think I should be giving advice, but I can tell what I think worked for me, and then ለእናንተ በሚሰራበት መልኩ ውሰዱት። የትኛውም ሮል ላይ የትኛውም ፖዚሽን ላይ አሁን ላይ እንዲያውም እንዳልኩሽ አሁን ከቻሌንጁ አንፃር ማሰብ ጀመርኩኝ እንጂ ቀንሼ ዜሮ የሆነች ነገር ቀንሼ ሳስቼ ያስቀረውት ነገር የለም። ከኔ 100% ሰጣለሁ and I have never expected anything, so I don't get disappointed much. I don't genuinely I don't expect expectation በጣም ትልቅ cuz ተዋታናግሩኝ አዲስ አበባ ዩኒቨርሲቲ ከፈለገ የነበረውን ደሞዝ እኔና አዲስ አበባ ዩኒቨርሲቲ እናውቀዋለን። ግን ስወጣ ያንን እጥፍ በዶላር ተከፍሎኝ ነው የጀመርኩት። የመጀመሪያ ስራዬ እንዳልኩት ብር ፈልጌ ስለሆነ የሄድኩት ማለት ነውና የትኛውም ቦታ ላይ ሲሄድ ያስቀመጥኳቸው ኤክስፔክቴሽኖች በጣም ቀላል ናቸው። I give my all, okay, and I don't expect, you know, significant ነገር አልጠብቅም። ግን ደግሞ that doesn't mean I'm a fool ማለት አይደለም። ሞኝም አይደለሁኝም። meaning ያመንኩበት ነገር my former boss ምን ይላል? ያመንሽበትን ነገር ከመናገር ወደ ኋላ ማትይሰው ይላል። ካመንኩበት ደግሞ no, you have to make me believe ልታሳምኚኝ ይገባል ለምን ያ መሆን እንደሌለበት። ሶ ይላል አለቃዬ፣ አንቺ ያመንሽበትን ነገር ነው እንጂ የምትሰሪው ያላመንሽበትን ነገር አንቺን ለማሰራት ስራ ነው ለኔ የሚሆንብኝ። ትድገማ አንቺ ያመንሽበትን ነው እንጂ የምትሰሪው ያላመንሽበትን ነገር አንቺን ለማሰራት እኔ ስራ ነው የሚሆንብኝ ይለኛል። ደግሞ ካሳመነኝ ተነጋግረን really this is how it works ብሎ ከተማመንን ግን እሰራለሁ። so that I think I enjoyed. Please enjoy your work. You have to have fun. You have to love your work. እኔ ስራዬ ስገባ ደብሮኝ
አስጠልቶኝ የትኛውም ስራ ኦኬ አስጠልቶኝ አያውቅም። like I'm happy when I go there. I'm happy. Yes, I'm going to have a stressful day. Yes, I'm going to have a light day. Yes, I'm going to have some days are like genuinely baka, you know, bakay manaman. Yeah, but I'm happy. I enjoy what I do. So what I would say is enjoy what you're doing. The best way to measure if you're enjoying what you're doing is, and my dad used to say this, do you sleep easily at night? Do you sleep easily at night? Like, then I do. Because I love what I do. I am so exhausted. And what I do, ከህሊናዬ ጋር አልጣላም። ስለዚህ ሌላኛው መመዘኛችሁ is what you're doing against your values. የማትወዱትን ነገር አትሰሩም ማለት አይደለም። For example, I don't love writing reports. I don't think anyone in this world loves writing reports. ሪፖርት መጻፍ የሚወድ ሰው ያለ አይመስለኝም genuinely ማለት ነው። ግን that's part of the job that I do. I don't have to love it. That's not what I'm talking about. What I'm talking about is in general የምትሰሩትን ስራ ትወዱታላችሁ ወይ? መውደድ ያስፈልጋል። ሁለተኛ ደግሞ የምትሰሩት ስራ ከኮር ቫልዩዎቻችሁ ጋር ሊጣሉ አይገባም። እኔ ሀቀኛ ሴት ነኝ፣ እንደዚህ ጥሩ ሴት ነኝ፣ እንደዚህ አልላችሁም። ግን እንደማንኛውም ሰው ከህሊናዬ ጋር የሚያጣላኝን ነገር ግን አላደርግም፣ ይቀራል። there are 1 2 3 4 ነገሮች ኮምፕሮማይዝ ማላረጋቸው ፐርሰናሊ ያስቀመጥኳቸው that's my value እነሱ ሲነኩ ከራሴ ጋር እጣላለሁ። ኦኬ ካላመንኩበት ስለማላምንበት ማለት ነው አይደል? ለታሳምኑኝም አትችሉም እነሱ ነገሮች ላይ so have some specific core values principles እናንተ የምታምኑባቸው and then ለምን የሚለውንም ዲፌንድ አድርጉት ለራሳችሁ ዝም ብሎ for the sake of having it አይደለም so I would say it's not about በጣም ቴክኒካሊ ጎበዝ መሆን you know እውቀት እንግሊዘኛ ቋንቋ no that's not it ያ ሁሉ የምንማረው አይደለም የምናድግበት እየሰራ ነው እንደዚህ ፖይንቱ ግን የምትሰሩበትን ቦታ ኢንጆይ ልታረጉት ይገባል you have to be happy when you go there you're smiling you're not having a stressful day ማቶጁ ስራ እንደዚህ and the second one I really genuinely believe this ከራሳችሁ ጋር ማትጣሉበት ሜጀራችሁ መሆን ያለበት ማታ ስትገቡ መተኛት በቃ የሚቆረቁራችሁ there are times ካደረኩት በኋላ ለሊት እንዲ ስንጣላ ማድርበት ከራሴ ጋር and ከሆነ you have a chance tomorrow God willing you have a chance tomorrow to correct them and I'm okay to say I'm sorry I'm okay to say I don't know በጣም እታወቃለሁ አላቅም እቺ ኧረ አላቅም I genuinely I don't know በቃ I don't have to pretend I know it's okay I would learn by I don't know by asking you know ምን እናድርግ እስኪ አስረዱኝ እኔ መማራለሁ ግን አውቃለሁ ብዬ ካልኩ እንዴት ብዬ እማራለሁ so that's my I don't know if it's a good advice ግን my advice my own experiences love your job be happy you see my smile it's not a fake smile I genuinely enjoy what I do it's tough it's ከባድ ግን I enjoy what I do my measure is am I sleeping at night or am I having a fight with my conscience that principles that values ያስቀመጣችኋቸውን አትነካኳቸው the other part is እንዳልኩት this job is about the next job and am I growing in that am I learning from that I think for me that has been the expectation from my work I give I get paid and then there are things I have to go extra mile ከዛ ውጪ ግን በቃ you know it goes so that's my advice it's not nuclear physics I think everyone does that but for me these are what made me if you say what made me work and grow እነዚህ ናቸው ብዬ አስባለሁ ሌላኛው ጥያቄ ምንድነው ኮሚኒኬሽን ላይ አሁን ዛሬ ነው የተገናኘነውና በጣም ጎበዝ ነሽና እንዴት ነው እኛስ ኮሚኒኬሽን ስኪላችን ላይ በደንብ እንድንሰራው ከፋሚሊ ጋር ሊሆን ይችላል እንደገና ደግሞ የተለያዩ ስራችን ላይም ራሱ የተለያዩ ፕሬዘንቴሽን ሲኖር የመፍራት ነገር አለ ወደ ኋላ የመቅረት ነገር አለና እዛ ላይ በደንብ እንዴት አድርገን ኮምፒውት የምናደርገው እንዴት አድርገን ራሳችን ማውቃት የምንችለው አዲስ እንዳንቺ ያክል ኮሚኒኬት የሚያደርግ ሰው ስለ ኮሚኒኬሽን ስለጠየቀኝ ደስ ብሎኛል ከሱን ጀምር እኔ አስተማሪ መሆኔ አበላሽቶኛል መሆን በፊት የነበርኩት አስተማሪ ስለነበረ ብዙ አወራለሁ ሰው የማውራት እና ኮሚኒኬት የማድረግ
ብዙ ቻሌንጅ የለኝም ግን I think ምንድነው የተማርኩትኝ it's something you have to repeatedly do opportunity ሲሰጥሽ በማለትና በመቀበል ይመስለኛል እና ደግሞ it's okay you don't have to be perfect like so አሁን የኔ ልጆች baptism by fire ይሉኛል because I put them on the stage I give them time obviously I give them time እዩ አብረን እናድርገው ከዚያም ቀስ እያልኩ አንድ ነገር ስሰጣቸው ቀስ እያልኩ ሁለት ሲሆን ከዚያም ቀስ እያልኩ ራስ ይወጣለው ማለት ነው so they call it baptism by fire ግን it's not really baptism by fire they can do it it's just opportunityውን ሲያገኙ የመጠቀምና ያለ መጠቀም ጉዳይ ነው ሁለተኛ ደግሞ comfortable መሆን ይጀምራል like you start being comfortable ዩዲት ታድርገው you start being comfortable you know ሳሮን ጎበዝ ነች አዲስ ጎበዝ ነች ታድርገው እየተባለ ይባላል that's not it so I push my kids I mean not my children ቢራሉት ልጆችን kids ነው የምላቸው I push my kids to actually take the stage and not in a way ተሸማቀሽ እንድትቀሪ መሆን የለበትም በመትቺው በቃ ቴክኒካሊ ጥሩ በሆንሽበት ኮንፊደንት በሆንሽበት ነገር ላይ ብትጀምሪ በዛ ላይ መናገር ብትጀምሪ ሌላው አይከብድም ቀስ እያለ ካነበብኩትና ከተረዳሁት በኋላ ለካ መናገር ይችላልው ማስረዳት ይችላልው ይመጣል ስራ environment ላይ communication is different it's not presentation አይደል communication becomes making sure you work with others and you're clear enough እነሱም እንዲሰሩት አንቺም ከተሰራ በኋላ ኃላፊነት እንድትወስጂ የማድረግ ያንን ፍሎ የመፍጠር ጉዳይ ነው የሚሆነው የሆነ ሶ ሁሉም ሰው ኮሚኒኬት የሚደረግበት መንገድ የተለያየ ነው የሚሆነው ማለት ነው I've got kids ጭራሽ በቃ very shy inward የሆኑ የሰው ጸባይ አይደል inward የሆኑ ልጆች አሉ ሶ እነሱን ከቲም ጋር አብሮ አይደለም ይሄን አድርጉ ይሄን አታድርጉ እንደዚህ ብለሽ አትይም የሆነ ነገር ቢሳሳትም እስኪ እንዴት ነው ምን እናድርግ ብለ ከራሳቸው because genuinely they can do it ከራሳቸው እንዲመጣ ማድረግ so communication is different in different scenarios አሁን ባለሁበት የማኔጅመንት እና የሊደርሺፕ ፖዚሽን ላይ communication is making sure I am there to support my team they know that if come hail or high water ጥፋት ጠፋ ተበላሸም they know I have their back okay and then I communicate it in a way for them I give them chance ራሳቸው እንዲነግሩኝ ካደረጉትም በኋላ ደግሞ ከነገሩኝም በኋላ ራሳቸው ሶሉሽኑን እንዲነግሩኝ ያረጋለሁ የድሮ ፎርመር ኮሊግ የሚለኝን ነገርሽ በዚህ ኮሚኒኬሽን አልዝጋት ኒኳለኝ ስለው so I did not know I used to do this so ለካ ሄድና እንደዚህ ጀርባውን ይዘና እኔ ምለ ማይክ እለዋለሁ ለካ so በኋላ ላይ ነው ለካ እኔ ምለ ማይክ ብዬ እንደ ቀልድ እንደ ጨዋታ ያደረኩኝ I make him do the thing I want him to do ለካ እኔ እኮ አለኝ ካሁን በኋላ እኔ ምልህ እንዳትይኝ አለኝ don't do that በቃ like I know not genuinely እኔ አለኝ እንዲያውም you make me feel good for doing it አለ ቀስ ብሎ ገባኝ አለ that you know you're such a communicator that you're making me feel good for doing it for you not even for me አለኝና አሁን ላይ ሳስበው I think it's about ሰዎችን with respect with space opportunityውን ሰጥቶ እስከመጣሹ ድረስ ሁሉም ሰው good communicator ነው ብዬ አስባለሁ it's about ደግሞ the other way around ደግሞ ስታዩ ለዛም ሰው ያንን opportunity መውሰድ መቻል right ያንን space ሲሰጠው መጠቀም መቻል ያስፈልጋል so that's what I would say it's about it's not about ቋንቋ it's not about your technical skill it's not about your confidence it's basically እነዚህ ነገሮች ምንማራቸው ይመስሉኛል በማድረግና በመስራት so እኔ ምልሽ የሚለውን ሞመንት ጀምሬ ወደ አንቺ ልመልሰው ነው ማለት ነው አመሰግናለሁ pleasure okay thank you the last but not least yeah not the least ሳሮን እባላለሁ ከወጋገን ካፒታል ኢንቨስትመንት ባንክ ነው የመጣሁት thank you for having us we're learning a lot so እኔ የመጀመሪያ ጥያቄ so this finance sector በጣም ትልቅ expectation ያለው ነው whether you're junior senior or a manager C level manager
የትኛውም አይነት ሌቭል ላይ ብትሆኚ ወይም ማንኛውም ሰው በጣም ኤክስፔክቴሽኑ ትልቅ ነውና how do you keep your mental well-being? Because you do have challenges from the tasks, the people around you, the colleagues, the bosses. So that's my question. How do you keep your mental well-being? ይሄ በጣም ሰፊ ጊዜ የሚያስፈልገው ነው and I guess the right person to answer my mental well-being is my husband. Sometimes he becomes the punching bag to the emotional punching bag እሱ ነው አንዳንዴ ብዬ አስባለሁ። For me personally I have 3 spaces and 3 things that I do, 3 or 4 I have to say, things I do that keep me grounded for my well-being. የመጀመሪያው is አንዳንድ ጊዜ የምንናደደው ወይንም የምንበሳጨው ወይንም ከራሳችን ጋር ተጣልተንም የምናድረው ብዬ የማስበው የሆነ ነገር ባልደረቦቻችን ያደርጋሉ አጠፉ እንበል ወይንም የሆነ ነገር እንዳልሽው ኤክስፔክት አድርገውሻል ካንቺ and you haven't delivered that በኢሜል ላድርገው ይሄ ቀላል እንደ ኤግዛምፕል ላድርገው ኢሜል አንድ ሰው በጣም የሚያናድድ like አንዳንዴ there are people ኢሜል መጻፍ የሌለባቸው ብዬ የማስባቸው people genuinely write wrong emails እና ኢሜሉን ባነበብኩት ቁጥር እናደዳለሁ ሜንታል ዌልቢንግ ነው አፌክት የሚያደርገው እንዳልሽው ማለት ነው so my response is this normally ከሱ በበለጠ እኔን የሚያናድድ በኋላ የምጎዳው is not by what that person said to me but by what I said back to them. So I never ever, and my team know this, ever write an email or respond back to you when you're angry or when I'm angry. And you might say እንዴት ትችዋለሽ ምናምን ቢሮ ቼክ አድርጓቸው if that's not the case. ሰው ከተናደደ አልመልስም ሰው እኔም ከተናደድኩኝ አልመልስም ሰው ነኝ አንዳንድ ጊዜ ልሳሳት እችላለሁ ሊያመልጠኝ ይችላል that I understand ግን normally እኔ የምጎዳው is not by what the person said to me it's but by how I responded or how I offended you ነው so as much as possible I try to take that ግን ለካ venting ደግሞ ያስፈልጋል so I had a wrong venting ለካ ሳላቀው wrong venting was my car I had a road rage my boss said ዩዲት እኮ መኪና እንዴት እንደምትነጂ ሰው ቢያይሽ ይለኛል and I genuinely did not notice አሁን አስተካክያለሁ I think it's up for debate ግን you know so ለካ አንዳንዴ ቬንት ማድረግ ያስፈልጋል so አሁን a healthy way of venting mechanism አለኝ ብዬ አስባለሁ one is and I'm known for this I have a monastery ገዳም ገባለሁ like it could be 3 days 7 days it could be 16 days working but impact በማያደርግ መልኩ obviously ግን I would go and I would have that peace of mind from myself and ሌላ ሰው ሌላ ሊሆን ይችላል ለኔ ግን that's it when I go there የሆነ ከዚህ የጨነቀኝ ሸክም ብዬ ያስኳቸው and it becomes so immaterial so like genuinely ምንም ትንሽ ትሆንብኛለች ሁለተኛ አሁን ላይ my kids they just made me forget things በቃ genuinely የሚጠይቁት ጥያቄ are so like humbling and down to earth and so እንትን you be like you know why the mental well-being ለካ ለልጆች ያስፈልጋል የሚለው ላይ መጥቻለሁ that's my second one but for a person who doesn't have that ምንድነው የሚያደርገው ብለሽ ብትጠይቂ ከዚህኛው environment የሚያስወጣሽን ሰው ፈልጊ so it's not only you know work space ላይ አይደለም ጓደኞች ሰዎች ያሉሽ I have አንድ ሽማግሌ ፍሬንድ አለኝ and I mean this I have አንድ ሽማግሌ ትልቅ ሽማግሌ ጓደኛ አለኝ ምክራቸው ጨዋታቸው ነገሩን ያስቀኛል so ያስረሳኛል አልተማሩም የቤተክርስቲያን የተማሩ ሰው ናቸው አልተማሩም ስል ያው ካህን ናቸው ለኔ በቃ genuinely out of this እንትን የሆነ perspective እና ወሬ ስለሚያወሩኝ እረሳዋለሁ so that time I'm not ዩዲት የኤክስቼንጅ ዩዲት የኤሲሲኤ የመንከምናት ምናምን አይደለም በቃ I'm genuinely ያሳቸው በቃ የሚያወሩሽ ወሬ ያስረሳሻል so find a person that makes you be you and be okay and I'm sure everyone has one person ብዬ አስባለሁ እኔ ገዳም ነው የመጀመሪያው ብያለሁ
ሁለተኛው are my kids ሶስተኛው ስማቸውን አልጠቅስም ግን አንድ ሽማግሌ ጓደኛ አሉኝ ሶስታቸው ጋር ሄድና ጀንዊንሊ የሚያወሩት ወሬ አንድ ካዝ በቃ you know how አሁን ብሔራዊ ባንክ ቢሮ ነን ያለነውና you know ብሔራዊ ባንክ ራሱ ምንም ለሳቸው በቃ በቃ አንድ ህንጻ ቆንጆ ህንጻ ከንግድ ባንክ ጀርባ ያለው ህንጻ እንደሆነ ያውቃሉ that's it but the way they talk about the things እኔ እንደረሳውና you know I get humbled down and then ስለምን ነበረ ግን እንዲህ ጭርጭር ብዬ ወጣሁት እላለሁና but that's part of life so for me monastery first ግን እንዳልኩት ነው አብዛኛውን ጊዜ ወርክ ላይ ለኔ ሰው ከሚያደርገው በበለጠ ወይንም ከሚጠብቅብኝ በበለጠ እኔ የማደርገው ሪስፖንድ የማደርገው ነገር ይጎዳኛል እኔ ራሴ ላይ የምጠብቀው ነገር ነው የሚጎዳኝ ስለዚህ የኔ እንትን is always never do something instantly ኢሜል በ3 ቀን ከመለስኩልሽ you should understand that I'm pissed at you obviously depends on the email if I respond back in 3 days it means I have thought about it you know every time just to make sure I don't say something offensive to you ግን ያ እንዳልኩት አደራ ሜንታል ዌልቢንጋችሁን የምትጠብቁበት መንገድ ሄልዚ በሆነ መንገድ ቢሆን ጥሩ ነው የኔ የነበረው መጥፎ ነው ብያለሁ I had a road rage and somebody genuinely made me realize it like ኢትዮጵያ ውስጥ people had road rage nope እንደ ገባኝ እንደ ምንድን ነበር ያለኝ እንደ ረዳት ነው የምትነጁ ያለኝ ሰው ነበርና I didn't understand what it meant until somebody like you know my boss told me you did the way you drive so I think that for me that's how I manage my mental well-being it has to be productive በሆነና አንቺን በሚስማማሽ መንገድ frustrationሽ መውጣት አለበት bottle up ካደረግሽው የሆነ ቦታ ላይ መውጣቱ አይቀርም and you don't want it to be in a place where you're respected where you have grown certain reputation የኔን እንዳልኩት ነው የኔ ቀላለሁ ገዳም and then if I don't respond emails know that okay thank you so my second question is አሁን እንደዚህ when we meet up these finance leaders so እኛም አስፓየር የምናደርገውን so ስታያቸው ምናምን 20 ዓመት ሰርቼ ነው እዚህ የደረስኩት ምናምን ሲሉ the ladder seems very far so how can we actually work through that without going actually 20 years I want to ask you a question is 20 years too much for me yes okay is it too much all of you yeah, it depends I have her view but I want to hear your views is it too much Anna yes okay Lenny too much depends on every individual አይደል እንዳደምሩት ብያለሁ እንደምሬ ልንገራችሁ ከፈለጋችሁ over 15 years በላይ ነው የኔም experience so obviously with growth right with certain experience certain maturity certain እንትን የምታገኘው አለ but whether it's 20 ለኔ or 15 አሁን ደግሞ እንትን ልትሉኝ ነው እንዴ አንቺ በ15 የደረሽውን ልትሉኝ እንደሆነ ስለገባኝ ላስተካክለው whether it's 15 20 or 10 years or 5 years whichever it is you have to define that for you have to set that goal ግን እዛ ላይ መጀመሪያ challenge yourself and let me have this conversation with you when you have that you know challenge in terms of then it becomes sometimes የራሳችንን capacity build ማድረግ እኔ personally ለኔ that was it እንዳልኩት ነው it took maturity for me to do what I don't want to do and a lot of convincing from my boss but that changed with maturity ብዬ አስባለሁ ለካ አንዳንድ ጊዜ I don't have to love ቀደም እንዳልኳችሁ I enjoy my work but I don't have to love everything I don't love reports በቃ like who loves you know report መጻፍ I don't know ገና ሳይው ራሱ ድክም ይለኛል ግን that's part of the job that I get paid for so coming back to the question I say this it's first በስንት ዓመት መቼ የት ቦታ define that for you it makes it easy እኔ እንደዛ በጣም structured እና defined ባልሆንም I knew
you know ሲሄድ ልክ የሆነ ቦታ ላይ ስደርስ you know የሆነ ቦታ ስደርስ ማለት ዩኒቨርሲቲ ያለው ያልኩበት point is because I needed to support my family and I can't do that with that salary. እሴ ላይ you know 7 አመት almost ወደ 6ኛ አመቴን እየጨረስኩ ነው እንደ education manager. I said I'm done, you know I need to learn, I need to grow, I need to do more. Then he became country director. እዛ ላይ ከደረስኩ በኋላ ደግሞ it's like career ladder doesn't necessarily mean ይሄ በቃ ቀጥ ብሎ መሄድ ብቻ ላይሆን ይችላል. it could be ወደ ጎን እየሄድሽ ኤክስፕሎር እያደረግሽ እየተማርሽ እያደግሽ መሄድ ሊሆን ይችላል. so the first thing is የራሳችንን ጎላችንን ሴት ማድረግ አለብን ብዬ አስባለሁኝ. the second is and that changes. I don't know why people think it's fixed. It's not fixed. Sometimes circumstances change it, sometimes you change, sometimes things change, but have your own goal. The second part is find people that share your goal and find people, networks, and I'm not advertising Newfin. እንዳትሉኝ ግን ኒውፊንንም ጨምሮ find good like-minded networking ግሩፖቻችሁን አገኙ. I went to the first cohort of women in board that was organized by FSD. I've joined and I've tried to understand other networks as well. It doesn't necessarily have to be only women, by the way. It's more about network, like-minded people that actually share your views and visions ያስፈልጋሉ. And if you can't have ነጻነት or Dr. Tilahon as a boss, have a boss that genuinely pushes you. Have people that encourage you and then reprimand you as well. ስትሳሳቱ ስታጠፉ ምናምን ማስተካከል in a good way. It's not in a criticizing way አይደለም. please እንደዚህ እናስተካክለው. have those type of people ብዬ አስባለሁ. so people matter. ቀደም ለጠየቅሽኝ አስፓየር የምታደርጊው ብለሽ ላልሽኝም በዚህ መልሳለሁ ማለት ነው። አሁን ላይ after a lot of going up and down አስፓየር የማደርገው ሰው አሁን ነፍሳቸውን ይማራርፈዋል እንጂ ጌታቸው ካሳ ይባላሉ። ኦዲት ላይ ያለ ሰው ያስታውሳቸዋል። አሁን ላይ ነው ሬትሮአክቲቭሊ ሳስባቸው he had it, he really genuinely understood it. ሞያውን ያውቀዋል and then he gave back. ጌታቸው ካሳዬ ጋራ ያልሰራ ያልተማረ እሳቸው ናቸው ማስተማር የጀመሩት። ይሄ አካውንታንቶችን ኤሲሲ ላይ ያከፈሉ ያስተምሩ ነበረ ያስተምራሉና ብዙ ሰው እንትና እሳቸው ወደ መጨረሻው አካባቢ ላይ ሳገኛቸው ዮዲት አሉ ኢትዮጵያውያን በጣም የምንጠላው ነገር መውደቅ ነው አሉ። ግን በቃ መውደቅ ፓርት ኦፍ ላይፍ ነው። አሁን ሳስበው እሳቸውን ነው መሆን ፈልገው ምክንያቱም their journey is so amazing. He has passed through three regimes አልፈዋል። ልጆቻቸውን አስተምረው እንደዚህ ብለው ለአገሪቷ ጊቭ ባክ ያደረጉ ሰው ናቸው። ሞያው ላይ የተከበሩ ሰው ናቸው። ልጆቻቸውን ብጠይቁ he's a good person ነው ጥሩ አባት ነው። so I aspire to be him. so I think for me career ladderን ስናስብ እቺን መልሳታለሁ። ሰው አስፓየር የምታደርጊው ሰው ያስፈልጋል ብዬ የማስበው ለዛ ነው። who are you looking up to? do you have the right network? do you have your goal set? የሚለው ፓርት ይመልሰዋል ብዬ አስባለሁ። and then support system so important. That's how I would close it. Okay, thank you so much. Thank you very much for coming. እግዚአብሔር ያክብርልኝ። የህይወታችሁን 2 ሰዓት ሆኗል ኦልሬዲ ሰጣችሁ ስለተማማርን ስላዳመጣችሁኝ። I think አብዛኞቻችሁ ኦልሬዲ የኒውፊም ሜምበር ናችሁ ብዬ አስባለሁኝ። እንግዲህ ኔትወርክ ትልቁ ኢምፖርታንት ነገር ነው ስለተባባልን አንድ ሳይሆን 5 ሰው እያንዳንዳችሁ የዚህ ኔትወርክ አባል እንደምታደርጉ ተስፋ አደርጋለሁኝ። ስለተማርኩኝ ስላስተማራችሁኝ ስለተማማርን አመሰግናለሁ። እግዚአብሔር ያክብርልኝ።